ከእንደገና ጀምር። ቀረበ ተቀረበ ዮሐንስ ራእይ እናያለን ከምዕራፍ 20 ጀምረን የሰይጣን የመጨረሻ ዕጣ 1000 ዓመትም ሲፈጸም ሰይጣን ከእስራቱ ይፈታል። በአራቱም የምድር ማዕዘናት ያሉት ህዝቦች ጎግንና ማጎግን እያሳተ ለጦርነት ሲያሰልፋቸው ይመጣል። ቁጥራቸውን በባህር ዳር እንዳለ አሸዋ ነው። እነርሱም ወደ ምድር ሁሉ ወጥተው የቅዱሳንን ስፍራ የተወደደችውንም ከተማ ከበቡ። ነገር ግን እሳት ከሰማይ ወርዶ በላቸው። ያስታቸውም ዲያብሎስም አውሬውም ሐሰተኛው ነቢያት ወዳሉበት ወደ እሳትና ወደ ቲኑ ባህር ተጣሉ። እነርሱም ቀንና ሌሊት ከዘላለም እስከ ዘላለም ይሰቃያሉ። ያሳቷቸው ዲያብሎስ አውሬውም ሐሰተኛ ነቢያት ወዳሉበትም ወደ እሳቱ ወደ ዲን ባህር ተጣሉ። እነርሱም ቀንና ሌሊት ከዘላለም እስከ ዘላለም ይሰቃያሉ። እኔ እናንተን የሚያንከራትት እኔ እናንተን የሚጎሽም እኔ እናንተን በምድረ በዳ በበረሃ በችግር በረሃ እንድንሰቃይ አንገት እንድንደፋ የሚሻው ዲያብሎስ እኛ በክርስቶስ ኢየሱስ እንዳመንን እሱ በዛ አቶን ተቃጥሏል። አትጠራጠር። ኢየሱስ ሕይወት ነው። ኢየሱስ መንገድ ነው። ኢየሱስ እውነት ነው።